ዕለተ ሐሙስ ጥቅምት 18 2014 ዓ.ም ከኦሮሚያ ሚዲያ ኔትወርክ የአማርኛ ዜና ሰዓት ላይ ደርሰናል። ዜናውን ወደ እናንተ ማድረስላችሁ ነዝረዲን ሁሴን አብራችሁን ቆዩ። በኦሮሚያ ሸዋ ዞን ቦሰት ወረዳ ከኦሮሞ ነጻነት ኃይሎች ጋር ግንኙነት አላችሁ በሚል ፋሺስቱ የአብይ ጦር አራት ገበሬዎችን መግደሉን ነዋሪዎች ለኦሮሚያ ሚዲያ ኔትወርክ ተናገሩ። ግድያው የተፈጸመው በአውሮፓውያን አቆጣጠር ጥቅምት 26 እና 27 2021 ዓ.ም የተገደሉት ገበሬዎች ስም አቡ ተሰማ፣ ኢፎ ኩሊ፣ ሰንበቱ ቦሴ፣ አለሙ ኩርፋ የተባሉ መሆናቸው ተዘግቧል። በወረዳው ከተሞችና ቀበሌዎች የመንግስት መዋቅር ፈርሶ ህዝቡ ራሱን በራሱ የሚያስተዳድር መሆኑን ነዋሪዎች አክለው ገልጸዋል። በተለይም ዶኒና ጎደዴራ የተባሉ ከተሞች እንዲሁም ሩኬቻ፣ አራርሶ፣ ቤሮና ሌሎች አጎራባች ቀበሌዎች የመንግስት መዋቅር መፍረሱን ነዋሪዎች ለኦሮሚያ ሚዲያ ኔትወርክ ተናግረዋል። የኦሮሞ ነጻነት ሰራዊት በዛሬው ዕለት ባወጣው መግለጫ የወሎ ህዝብ ተደራጅቶ ራሱን እንዲከላከል ጥሪ ያቀረበ። ሰራዊቱ ራስን መከላከል የተፈጥሮ መብት ነው በሚል ርዕስ ባወጣው መግለጫ የብልጽግና አገዛዝ ለጀመረው የዘር ማጥፋት ጦርነትና የአማራ ልዩ ኃይል ሚሊሻና ፋይኖ ለመሳሰሉት የኦሮሞ ህዝብ ምንም አይነት ድጋፍ እንዳያደርግ ጥሪ አቅርቧል። አወል ቃሲም ተጨማሪ አለው። የኦሮሞ ነጻነት ሰራዊት በተከታታይ በወሰዳቸው እርምጃዎች የብልጽግና አገዛዝ የኦሮሞ ህዝብ ላይ የከፈተውን የዘር ማጥፋት ዘመቻ መቀልበስ መቻሉንና ብዙ አካባቢዎችን ከጭቆና ነፃ ማውጣቱን ገልጿል። ይሁን እንጂ በሌሎች አካባቢዎች እየተደረጉ ባሉ ጦርነቶች የኦሮሞ ህዝብ እየተጎዳ መሆኑን ለዚህም በዋናነት 3 ምክንያቶች እንዳሉ የኦሮሞ ነጻነት ሰራዊት ተናግሯል። የመጀመሪያው የብልጽግና የትግራይ ታጋዮችን ጠላት አድርጎ በሳለው ፕሮፓጋንዳ መውደቅ ሲሆን የአማራ ጽንፈኛ ብሔርተኞች ጦርነቱን ከጎንደር ወደ ወሎ መክፋታቸውና የኦሮሞን ህዝብ የሚጠብቀው መንግስት ባለመኖሩ በግድ የጦርነቱ ሰለባ መሆኑ ደግሞ ተጨማሪ ምክንያቶች ናቸው ተብሏል። በመሆኑም የብልጽግና አገዛዝ ለጀመረው የዘር ማጥፋት ጦርነትና የአማራ ልዩ ኃይል ሚሊሻና ፋኖን ለመሳሰሉት ተባባሪዎቹ በወሎ ያለው የኦሮሞ ህዝብ ምንም አይነት ድጋፍ እንዳያደርግ የኦሮሞ ነጻነት ሰራዊት ጥሪ አቅርቧል። እነዚህን ኃይሎች መርዳት በቅርቡ በሸዋሮቢት የተፈጸመውን የዘር ማጥፋትና በወለጋ፣ በጉጂ፣ በቦረና፣ በመተከል፣ በግንደበረትና በወሎ እንዲሁም በሌሎች በመላ ሀገሪቱ እየተካሄደ ያለውን የፒፒ ዘመቻ መርሳት ይሆናልም ብሏል። በተጨማሪም የወሎ ህዝብ ታጥቆና ተደራጅቶ ራሱን ከጥቃት የመከላከል መብት እንዳለው አስታውሷል። አክሎም በብልጽግና ፕሮፓጋንዳ የወደቁ ሰዎች ለመውደቅ ቀን ከሚቆጥረው የብልጽግና ራሳቸውን እንዲያርቁ ዓለም አቀፉ ማህበረሰብ በወሎ የተፈጸመ ላለው ወንጀልና ግጭት ተጠያቂው ብልጽግና እንደሆነ እንዲረዳ የወሎ ኦሮሞዎች የኦሮሞ ነጻነት ሰራዊትን እንዲቀላቀሉና ለብልጽግና ወግነው የሚዋጉ ኃይሎች የአንድን ግለሰብ ስልጣን ለማስጠበቅ ብለው ከመዋጋት እንዲቆጠቡ መክሯል። እንዲሁም ዓለም አቀፉ ማህበረሰብ በኢትዮጵያ ሰላምና መረጋጋት እንዲመጣ ለነጻነትና ራስን በራስ የማስተዳደር መብትን ለማስከበር የሚታገሉትን እንዲደግፍና የተጨቆኑ ማህበረሰቦች ሁሉ በጋራ ቆመው የብልጽግናን ስርዓት እንዲታገሉ ጥሪ አቅርቧል። በመጨረሻም የኦሮሞ ነጻነት ሰራዊት የኢትዮጵያ ችግር የሚፈታውና ከእርስ በርስ ጦርነት የምንወጣው ግለሰቦችን ወይንም የሆነን ቡድን በመሾም ሳይሆን ዲሞክራሲያዊ በሆነ መንገድ የህዝብን ራስን በራስ የማስተዳደር ጥያቄ በመመለስ ነው በማለት የመፍትሄ ሐሳብ አቅርበዋል። በህዳር ወር ይደረጋል ስለተባለው የኢትዮጵያ የብሔራዊ መግባባት ምክክር የማህበራዊ ሚዲያ ተጠቃሚዎች በጽሁፍና ፈገግ በሚያሰኙ የተቀናበሩ ፎቶዎች ሐሳባቸውን በማጋራት ላይ ይገኛሉ። በማህበራዊ ሚዲያ የተንጸባረቁ ሐሳቦችን እንደሚከተለው ተመልክተናቸዋል። በኢትዮጵያ ብሔራዊ ምክክር እንዲሁም እርቅ እንዲደረግ በተደጋጋሚ ቢጠየቅም ምላሽ ሳያገኝ መቅረቱ ይታወሳል። በተለይም ላለፉት 3 ዓመታት በተደጋጋሚ ለቀረቡ የብሔራዊ እርቅ ሐሳቦች በብልጽግና በኩል በበጎ አልታዩም። የጠየቁትም ታስረው ሀገሪቱን ክፉኛ የቆሰለች ሲሆን ብዙ የተከፉና የተማረሩ መታረቅ አይፈልጉ ይሆን የተባሉ ተጨማሪ ሚሊዮኖችን አፍርታለች። በቅርቡ በብልጽግና የሰላም ሚኒስትርና የፖለቲካ ፓርቲዎች የጋራ ምክር ቤት በተባለ ተቋም እንዲሁም ስልጣኑን ከተቆጣጠረ ቡድን ጋር የቅርብ ግንኙነት አለው የተባለ ማይንድ ኢትዮጵያ መንግስታዊ ያልሆነ ቡድን የሚመራ ብሔራዊ ምክክር ይደረጋል ተብሏል። ሐሳቡ መውጣቱን ተከትሎ ዘግይቷል ከሚቀር ይሻላል ከሚሉ ሐሳብ ጎን ለጎን ለምን በእነዚህ ቡድኖች ይመራል፣ ተሳታፊዎችስ እነማን ናቸው የሚሉ ጥያቄዎች በመነሳት ላይ ይገኛሉ። የሰላም ሚኒስትር ይባስ ብሎ በትጥቅ ትግል እየተሳተፉ ያሉ አካላት አይሳተፉም ማለቱ በሂደቱ ላይ ተጨማሪ ፈተና ሆኗል።
በሰላም ሚኒስቴር የፖለቲካ ፓርቲዎች ጉዳይ ኃላፊ ለሪፖርተር በሰጡት መረጃ የሚሳተፉ አካላት በምርጫ የተሳተፉ ፓርቲዎች ናቸው ማለታቸው ግርምትን ጭሯል። በጉዳዩ ላይም የተለያዩ ሰዎች ሐሳባቸውን በመሰንዘር ላይ ይገኛሉ። በማህበራዊ ሚዲያ ስለተባለው የብሔራዊ ምክክር አስተያየታቸውን እየሰጡ ያሉ አስተያየት ሰጪዎች በጽሁፍ እንዲሁም በምስል ሐሳባቸውን በማካፈል ላይ ይገኛሉ። ለሊሳ ኢድሪስ በኢትዮጵያ የፖለቲካ ጉዳይ ላይ በተከታታይ ሐሳቡን ከሚያጋሩት መካከል ነው። ለሊሳ ሰሞኑን ጉዳዩ ሊወራበት የሚገባውን ያህል እየተነጋገርንበት አይደለም ይላል። እንደ ኢትዮጵያ ዘርፈ ብዙ ብሔራዊ አለመግባባት ላለባቸው ሀገራት ብሔራዊ መግባባት መድኃኒት መሆኑን የሚናገረው አስተያየት ሰጪው በአግባቡ የማይከወን ከሆነ ግን ተጨማሪ ዋጋ ሊያስከፍል ምናልባትም አገር ሊበትን እንደሚችል ያስጠነቅቃል። ሁሉንም በሚያካትትና ይህን ለማድረግ ከታች ጀምሮ ሊደረጉ የሚገቡ ውይይቶችና ውክልናዎች እንዲሁም ታማኝ የሆነ የውይይት አመራር ሊኖር እንደሚገባም በአጽንኦት ይመክራል። የብሔራዊ መግባባት በሐሳብም ሆነ በሰዎች ደረጃ ሁሉንም አካል ሊወክል ይገባል በማለት ሁሉም ፍላጎቶችና ጥያቄዎች እንዲሁም ቡድኖች ካልተሳተፉ የባሰ ችግር ሊፈጥር እንደሚችል ይሞግታል። ሌሎች ሐሳባቸውን የሰጡ አምደኞች በብልጽግና መሪነትና ከወዲሁ አሳታፊ ያልሆነ ተመሳሳይ አቋም ይዘው አገሪቱን በጦርነት እያመሱ ያሉ አካላት የሚመሩት መድረክ ብሔራዊ ሊባል አይችልም፣ የአገሪቱን ችግርም ሊፈታ አይችልም በማለት የብሔራዊ ውይይት የተባለው ሐሳብ የአገሪቱን ችግር ለመፍታት አቅም የለውም ሲሉ ሐሳባቸውን በመስጠት ላይ ይገኛሉ። አስተያየታቸውን በምስል ካጋሩት መካከል ታምሩ ለሜሳ የተባለ የማህበረሰብ አንቂና በፌስቡክ ሐሳቡን ስለ ኢትዮጵያና የኢትዮጵያ ፖለቲካ ከሚሰጡት መካከል ነው። ታምሩ በኢትዮጵያ ሊካሄድ ነው፣ ነገር ግን ይሳተፋሉ የሚባሉት አካላት በምርጫ የተሳተፉ ናቸው መባሉን ተከትሎ በሰላማዊ መንገድ ምርጫ ላይ ከተሳተፉት የተቃዋሚ ፖለቲካ ፓርቲዎች ጋር ብሔራዊ ውይይት ለማካሄድ በዝግጅት ጨርሰናል በሚል የራሱን በተለያዩ ቅርጽ የተቀመጠና የካርቶን ቅርጽ የሰጠውን ፎቶ ለጥፏል። የመንግስት ቁም ነገር መሰል ቀልድ መፎተቱን የተመቻቸው የማህበራዊ ሚዲያ ተጠቃሚዎች ምስሉን ሲጋሩት ተመልክተናል። በተመሳሳይ ሳባጋ በተባለ የፌስቡክ ስሟ በተለያዩ አለባበስ ተመሳሳይ የግሏን ፎቶ በመለጠፍ ሁሉን አቀፍ ሀገራዊ ውይይት መድረክ በሚል የብሔራዊ ውይይት እቅዱ የአንድ አመለካከት ተወካዮች መሆኑን የተቸችው ሌላኛው አምደኛ ነች። በኢትዮጵያ ምናልባትም አገሪቱ በራሷ መንገድ ችግሯን መፍታት ከቻለች የመጨረሻ የተባለለት ብሔራዊ መግባባት የሚጨናገፍ ከሆነ ተጨማሪ ችግር ፈጥሮ በቋፍ ያለችውን ሀገር ሊበትናት ይችላል የሚሉ ስጋትን ፈጥሯል። የፋኖ ሚሊሻ ቡድን ፌስቡክን በመጠቀም ብሔርን መሰረት ያደረጉ የጥፋት ጥሪዎችን ማስተላለፉን አባላት መመልመሉንና ገቢ ማሰባሰቡን ፌስቡክ እንደደረሰበት አንድ የሲኤንኤን ዘገባ አመለከተ። ቡድኑ ለእኩይ ዓላማው አባላትን ለመመልመልና ገቢ ለማሰባሰብ የፌስቡክ አገልግሎቶችን መጠቀሙን የፌስቡክ የውስጥ ሰነዶች አመልክተዋል ተብሏል። አወል ቃሲም ያጠናከረው ዘገባ አለው። በኢትዮጵያ ፌስቡክ ለግጭት መቀስቀሻ ጥሪዎች ማስተላለፊያ መሳሪያነት ማገልገሉን ድርጅቱ ማረጋገጥ መቻሉን ሲኤንኤን ዘገበ። በፌስቡክ የሚተላለፉ ሁከት ፈጣሪ የጥላቻ መልእክቶች በቅርቡ በማይናማር በሮሂንግያ ሙስሊሞች ላይ የተፈጸመውን የዘር ማጥፋት ወንጀል እንደ ቤንዚን ማቀጣጠሉን ያስተዋለው ይህ ዘገባ በኢትዮጵያ በተፈጠረው የእርስ በርስ ጦርነት በተለይም ከአማራ ፋኖ ጋር ትስስር ያላቸው ቡድኖች ተመሳሳይ መልእክቶች ስለማስተላለፋቸውና ብሔርን መሰረት ያደረጉ ጥቃቶች እንዲፈጸሙ የተለያዩ አደገኛ ጥሪዎች ሲደረጉ እንዲሁም የገቢ ማሰባሰብ ተግባራት ሲፈጽሙ እንደነበር ፌስቡክ ማወቁን ዘግቧል። ሲኤንኤን አንድ የፌስቡክ የውስጥ ሰነድ መመልከቱን በመግለጽ ኩባንያው የሰሜኑን ግጭት ተከትሎ በተፈጠረው የኢንተርኔት መቋረጥ ምክንያት መሰል መረጃዎችን ለማስተዋል አስቸጋሪ የነበረ ቢሆንም መሰልና አደገኛ መልእክቶች እንዲሁም ጥሪዎች ስለመደረጋቸው ማረጋገጡን ዘግቧል። ሲኤንኤን በጭካኔ ይታወቃል ያለው የአማራ ፋኖና ከፋኖ ጋር ትስስር ያላቸው ቡድኖች ከሱዳን ጭምር ሚዲያውን በመጠቀም የነውጥ ጥሪ ማስተላለፋቸውን፣ ግጭት ማበረታታቸውን እንዲሁም ለአባላት ምልመላና ገቢ ማሰባሰቢያነት ማዋላቸውን ተመለከትኩት ካለው የፌስቡክ የውስጥ ሰነድ ማግኘቱን ገልጿል። በተጨማሪም ጦርነቱ ከተጀመረ ወዲህ ፋኖ በሰብአዊ መብት ጥሰት፣ በንጹሃን ግድያ፣ በዝርፊያና በአስገድዶ መድፈር ወንጀል ጋር ስሙ ተያይዞ እንደሚነሳ ዘገባው አስታውሷል።
በመጨረሻም የኢትዮጵያ ፕሬስ ድርጅት ከሀገር አሜሪካ ለህልውና ትግል ወደ ሀገር የገቡ ፋኖች ትግሉን መቀላቀላቸውን የገለጸ ሲሆን ይህ የጥፋት ቡድን አሁንም የህልውና ትግል በሚል ስም በኦሮሞና ሌሎች አነስተኛ ብሔሮች ላይ እኩይ ተግባራቸውን መፈጸማቸውን እንዲቀጥሉ በማስተጋባት በሀገሪቱ ሰላምና መረጋጋት እንዳይፈጠር በመንግስት ነኝ ባየ ብልጽግና ፓርቲ ድጋፍ ጭምር ታግዞ ቀውሶችን በማባባስ ላይ ይገኛል። ትናንትና ከሰዓት የትግራይ ሰራዊት ወታደራዊ ኮማንድ ፖስት ለብልጽግና ሰራዊት አባላት ለአማራ ኃይሎች እንዲሁም ለደሴና ኮምቦልቻ ነዋሪዎች ጥብቅ ያለውን ማሳሰቢያ አስተላለፈ። በማሳሰቢያው ደሴ፣ ኮምቦልቻ፣ አፋር በግርገራ ግንባር የሚገኙ አባላት በማይጠቅማቸው ውጊያ መተኪያ የሌላት ህይወታቸውን ከሚያጠፉ በግልም ይሁን በቡድን ጊዜ ሳይሰጡ እጃቸውን ለትግራይ ሰራዊት እንዲሰጡ ካልሆነ ደግሞ ወደ ቤተሰቦቻቸው እንዲበታተኑ ሲል ጥሪ አስተላልፏል። በየደረጃው የሚገኙ የሰራዊት መኮንኖች ለአምባገነኑ አብይ ስልጣን ብላችሁ አላስፈላጊ መስዋዕትነት እንዳትከፍሉ የሚለው ይህ መግለጫ ካለፈው ትምህርት በመቅሰም ባለፈው ከውጭ ሰራዊት ጋር በማበር ጭምር የፈጸማችሁት ግፍ ይበቃል በማለት ለፋሺስቱ ውድቀት የድርሳችሁን እንድትወጡ ሲል ጥሪ አቅርቧል። የደሴና ኮምቦልቻ ከተማ ነዋሪዎች በበኩላቸው ከተሞቹ በመቶ ሺህ የሚቆጠሩ ህዝብ የሚኖርባቸው በመሆኑ የትግራይ ሰራዊት ለንጹሃን ጥንቃቄ ያደርጋል ያለው መግለጫው ጠላት ቤተ እምነቶችን እና በመሃል ከተማ የሚገኙ የንግድ ቦታዎችን እንደ አውደ ውጊያ ስለሚጠቀም ነዋሪው ከዚህ አንፃር ለራሱ ለልጆቹና ለንብረቱ ደህንነት ጥንቃቄ እንዲወስድ ጥብቅ ማሳሰቢያ በሚል መልእክት አስተላልፏል። በጀነራል አልቡርሃን የሚመራው የሱዳን ጦር በመፈንቅለ መንግስቱ የሚሳካለት ከሆነ ለኢትዮጵያ ፈተና ሊሆን እንደሚችል ተገለጸ። አልቡርሃን በዚህ የመፈንቅለ መንግስት እርምጃዎች የሚሳካለት ከሆነ እንዲሁም ድጋፍ የሚያገኝ ከሆነ ከኢትዮጵያ ጋር ጦርነት ሊገጥም ይችላል ተብሏል። ዝርዝር አለን። ከብዙ ዋጋና ልፋት በኋላ በሱዳን ሊመጣ ነው የተባለው የዲሞክራሲ ለውጥ ፈተናው ሊጥለው ደርሷል። ሱዳንም በመስቀለኛ መንገድ ላይ ትገኛለች። የሱዳን ጦር በ2019 የተቋቋመውን የጋራ ሉዓላዊ ምክር ቤት በማፍረስ አገሪቱን በአስቸኳይ ጊዜ አዋጅ ልትመራ መሆኑን የአገሪቱ የጦር አዛዥና የሉዓላዊ ምክር ቤት ሰብሳቢ ጀነራል አልቡርሃን ለአገሬውና ለዓለም አቀፍ ማህበረሰቡ ካሳወቁ 4 ቀን ተቆጥሯል። ባልተለመደ መልኩ እስከ ፕሬዝዳንቱ ደጃፍ ተቃዋሚዎችን አሰልፈው ወታደሩ መፈንቅለ መንግስት እንዲያካሄድ የሚጠይቁ ሰልፈኞችን ያሰለፉት አልቡርሃን በመጨረሻም ጠቅላይ ሚኒስትሩን በማሰር ስልጣኑን እኔ ላይ መኑት ብለዋል። በአገሪቱ በሁለት ጎራ የተከፈለ የተቃውሞና የድጋፍ ሰልፍ ህይወቶችን እየቀጠፈ ሱዳንንም ዳግም ቀውስ ውስጥ ከቷታል። መፈንቅለ መንግስቱ ግን ለኢትዮጵያም ተጨማሪ ፈተና ይዞ ሊመጣ እንደሚችል እርግጠኛ ሆነው የሚናገሩ ብዙዎች ናቸው። አብዱራህማን ሰይድ በሱዳን የመፈንቅለ መንግስት ሊኖር እንደሚችል ሲናገር የነበረና በለንደን መኖሪያውን ያደረገ የአፍሪካ ቀንድ የፖለቲካ ተንታኝ ነው። አብዱራህማን እንደሚለው አልቡርሃን መፈንቅለ መንግስቱ ተሳክቶለት ስልጣኑን አጠቃሎ መምራት ከጀመረ ከኢትዮጵያ ጋር ወደ ጦርነት ሊገባ ይችላል ይላል። ከ3 ዓመት በፊት ኢትዮጵያና ሱዳን ጥሩ የሚባል ግንኙነት መመስረት ይቻሉ ቢሆንም አብይ አህመድ ዓለም አቀፍ ተቀባይነቱ ከማሽቆልቆሉ በፊትም የሱዳን ጣምራ መንግስት ሲቋቋም ኢትዮጵያ አሸማጋይ ነበረች። ነገር ግን የፌደራል መንግስት በትግራይ ላይ ጦርነት ማወጁን ተከትሎ ለረጅም ጊዜ በኢትዮጵያና ሱዳን መካከል ያለ መግባባት መነሻ የሆነው አልፋሻጋ የተባለ አካባቢ ሱዳንን መቆጣጠሩ ይታወሳል። ከወራት በኋላም በብዙ 10,000 የሚቆጠሩ ስደተኞችን ከትግራይ የተቀበለችው ሱዳን ኢትዮጵያ ሳምራዊ የተባሉ ኃይሎችን በማሰልጠን ልካብኛለች ስትል ኢትዮጵያን መክሰሷ ይታወሳል። አልቡርሃን በግጭቱ እንዲሁም አልፋሻጋን በመቆጣጠር ሂደትና በግድቡ ዙሪያ የከረረ አቋም በኢትዮጵያ ላይ ያለው የሚለው አብዱራህማን በሱዳን መፈንቅለ መንግስቱ የሚሳካ ከሆነ በጦርነቱ እየታመሰች ላለችው ኢትዮጵያ ተጨማሪ አደጋ ነው ሲል ለቢቢሲ ተናግሯል። ሱዳን ይገባኛል የምትለውን የአልፋሻጋን አካባቢ መቆጣጠሯን ተከትሎ በአገር ውስጥ ጦርነት ተወጥራ ያለችው ኢትዮጵያ ከፍተኛ ትዕግስት በማሳየቷ ሱዳንም የተቆጣጠረችው መሬት ላይ የተለያዩ መሰረተ ልማትን መዘርጋት መጀመሯ ይታወሳል። የተከበራችሁና የተወዳችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀናቸው ዜናዎች እነኚህ ነበሩ። በቴክኒክና በዳይሬክቲንጉ አብዲ ጀማል አብሮ የነበረ ከኦሮሚያ ሚዲያ ኔትወርክ ሌላ ፕሮግራሞች ጋር አብራችሁ ቆዩ። ሰላም።